ስሚ ልንገርሽ፣ ጠላት ከሩቅ አይመጣም። ያንቺ ጠላት የሚሆነው ያ የደከመው ማንነትሽ፣ ራስሽ እንድትጠይ የሚያደርገው ማንነትሽ፣ ራስሽ እንድትንቂ የሚያደርገው ማንነትሽ የሚያከብርና የሚያውቅ ሰው ነው። ይህ ሰው ደግሞ ካንቺ አቅራቢያ የሆነ ሰው ነው። ካንቺ ጋር ያደገ ጓደኛ ሊሆን ይችላል፣ የሰፈር ልጅ ሊሆን ይችላል፣ የቤተሰብ አካል ሊሆን ይችላል። ይገባኛል። እነዚህ ሰዎች ያንቺ ማንነት ናቸው፣ ያንቺ ህይወት ናቸው፣ ያሳደጉሽና አብረውሽ የኖሩ ሰዎች ናቸው። ግን አንቺ መሄድ ካለብሽ ደረጃ የሚያቆሙሽና ዝቅ የሚያደርጉሽ ከሆነ ለምን ከነዚህ ሰዎች ጋር መቆየት ትመርጫለሽ? ለምንድን ነው ከነዚህ ሰዎች ጋር መኖርን የምትመርጪው? ምን ጥቅም አለው? ምክንያቱም እየተጎዳሽ እንደሆነ ታውቂዋለሽ። ከዚህ በላይ ለየት ያለ ስኬት እንደሚገባሽ ታውቂዋለሽ። ልንገርሽ፣ አንቺ አሁን ማለት ነው በህይወትሽ ውስጥ ከ50 ወይም 100 ሰዎች በላይ ስም መገመት እንደማትችይ ታውቂያለሽ። 100 ሰዎች ብቻ ነው የምታውቂው በህይወትሽ። አስቢ ብልሽ አሁን ቁጭ ብለሽ እነዚህ 100 ሰዎች ስማቸው ጻፊልኝ ብልሽ አትሞያቸውም። እነዚህ ሰዎች ናቸው ከሚሊዮን ሰዎች የሚያቆሙሽ። እነዚህ ሚሊዮን ሰዎች ጋር መድረስ ስትሺ፣ እነዚህ ሚሊዮን ሰዎች በቢዝነስ በምክር በፈለግሽው ነገር መድረስ ስትሺ ስኬት ላይ ትደርሻለሽ። ህይወትሽ በአጠቃላይ ይቀየራል ከነቅጽበቱ ማለት ነው። ተረዳሽ? ስለዚህ ከአቅራቢያሽ ያለ ሰው በምንም ተአምር እንዳያቆምሽ፣ በምንም ተአምር ዝቅ እንዳያደርግሽ፣ ህይወትሽ የዛኔ ነው የሚቀየረው። ታይኛለሽ። ምን አለበኝ